በዓለማችን ላይ ካሉ አስገራሚ ነገሮች አንዱ የሁለቱ ባህሮች መገናኘት ነው። ሁለት ግዙፍ ባህሮች ይገናኛሉ፣ ነገር ግን በመካከላቸው የማይታይ ግርዶሽ ስላለ ሳይቀላቀሉ ይፈሳሉ። ይህ እንዴት ሊሆን ቻለ? ቁርአን ስለነዚህ ሁለት ባህሮች ምን አለ? ሳይንስስ ምን ላይ ደረሰ የሚለውን ዛሬ በአላህ ፍቃድ እናያለን። ቁርአን በሱረቱ الرحمن ቁጥር 19 እስከ 20 ላይ እንዲህ ይላል: መረጀል በሕረይን የልተቂያን በይነሁማ በርዘኽ ላ የብጊያን። ሁለቱም ባህሮች እንዲገናኙ ለቀቃቸው፣ በመካከላቸውም የማይተላለፉበት ግርዶሽ አለ። እንዲሁም በሱረቱል ፉርቃን ቁጥር 53 ላይ እንዲህ ይላል: وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا. እርሱ ያ ሁለቱም ባህሮች ጎን ለጎን ያፈሰሰ ነው። ይሄኛው ጥም መቁረጫ ጣፋጭ፣ ያኛው ጨዋማ የሚመር ነው። በመካከላቸው ግርዶሽና የማይታለፍን ክልከላ ያደረገ ነው ይላል። ዘመናዊ የባህር ሳይንስ ሊቃውንት እንዳረጋገጡት ሁለት የተለያዩ ባህሮች ለምሳሌ ሜዲትራኒያን እና አትላንቲክ ውቅያኖስ በሚገናኙበት ጊዜ በመካከላቸው ሰርፌስ ቴንሽን ወይም ሃሎክላይን የሚባል ግርዶሽ ይፈጠራል። የውሃው ሙቀት፣ የጨው መጠን እና የውሃው ጥግግት ስለሚለያዩ ሁለቱ ባህሮች ሳይቀላቀሉ አብረው ይጓዛሉ። አንዱ የሌላውን ባህሪ ሳይቀየርና ሳይደባለቁ መቆየት ትልቅ የተፈጥሮ ተአምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ውስጥ የባህር ሳይንስ ባልተስፋፋበት ዘመን፣ እንደው በሌለበት ዘመን ስለ ባህሮች ጥልቅ ምስጢርና ግርዶሽ ማወቃቸው ቁርአን የመለኮታዊ ቃል መሆኑን ያረጋግጣል። ይህ እንግዲህ የአላህን ጥበብና ተአምር በባህሮች ውስጥም እንደሚታይ ያሳየናል። ይህን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለሌሎች ሰዎች ያጋሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።